ግብረ ሰዶምን በመቃወማቸው ብቻ ከቤተ ክርስቲያን አባልነት ተሰረዙ። ከላይ በምስሉ ላይ የምትመለከቷቸው ዶክተር ስዩም አንቶኒዮስን ጨምሮ እነዚህ ሁለት ወንድሞች ከመሰረተ ክርስቶስ ቤተ ክርስቲያን አባልነታቸው በጠቅላላ ጉባኤ መሪዎች ተሰብስበው ከአባልነት ሰርዘዋቸዋል። ምን አጥፍተው ነው ብለን ብንጠይቅ አንድና አንድ ብቻ ነው ጥፋታቸው። እንደምታውቁት ኢትዮጵያ ውስጥ ሀገር በቀል የሆኑ በራሳችን ሰዎች አገልግሎት የተጀመሩ አገልግሎቶች በጣም ጥቂቶች ናቸው። በተለይ ሜንላይን የሚባሉት አብያተ ክርስቲያናት ከውጪ በመጡ ሚሽነሪዎች የተቋቋሙ ነው። ወይ በኖርዌጆች ወይ በስዊዘርላንዶች አሊያም በአሜሪካውያን ሌላው በፊንላንዶች የተጀመረ የወንጌል እንቅስቃሴ ነው የኢትዮጵያ ፕሮቴስታንቲዝምን ምድራችን ላይ እንዲሰበክ እንዲቀጣጠል ያደረገው። ከዚህ ጋር ተያይዞ አብዛኞቹን መስራቾቻቸው ወይ አሜሪካ ወይ አውሮፓ ስለሚገኙ በተለያየ መንገድ ሰፖርት ይደረጋሉ። መጽሐፍ ቅዱስ ትምህርት ቤት በመክፈት ሊሆን ይችላል፣ የእርዳታ ድርጅት በማቋቋም ሊሆን ይችላል፣ መሰረተ ልማትን በማሟላት ሊሆን ይችላል፣ ለአገልጋዮች ፈንድ በማድረግ ሊሆን ይችላል። በተለያየ መንገድ ድጋፍ ያገኛሉ። ይህ ድጋፍ በአንድም በሌላ የተቋረጠበት መልኩ አለ። ለምሳሌ የመሰረተ ክርስቶስና የመካነ ኢየሱስ ቤተክርስቲያንን ብናይ በዓለም አቀፍ ደረጃ የግብረ ሰዶም እንቅስቃሴ ከመስፋፋቱ ጋር ተያይዞ አንዳንድ በአውሮፓ የሚገኙ በአሜሪካ የሚገኙ ቤተክርስቲያን ነን የሚሉ አካላቶች ይህንን ግብረ ሰዶም አጽድቀው ፈቅደው ደጋፊም ሆኖ ስለቆሙ አንዳንድ ኢትዮጵያ ውስጥ የሚገኙ አብያተ ክርስቲያናት ቀጥታ ነው ግንኙነታቸውን ያቋረጡት። ምክንያቱም ኢትዮጵያዊ ማንነት አይፈቅድም። ኢትዮጵያዊ ማንነት ብቻ ሳይሆን የአምላክ ቃል የግብረ ሰዶም እንቅስቃሴን የሚጸየፍ ኢትዮጵያዊ ባህል አጥብቆ የሚጠላው ነገር እንደሆነ ይታወቃል። ከዚህ ጋር ተያይዞ መሰረተ ክርስቶስ ቤተክርስቲያንም ከነዚህ ሰዎች ጋር ወይም ከነዚህ ቤተክርስቲያን ጋር ህብረት የለኝም ካለች በኋላ መሪዎቿ በድብቅ ሄደው ሲሚናሪ ሲካፈሉ ኢንፎርሜሽን ወጣ። ይሄን ተከትሎ እነ ዶክተር ስዩም አንቶኒዮስ በአደባባይ ይህንን ጸዩፍ ድርጊት ቤተክርስቲያናችን በመሪዎቿ በኩል ህብረት ማድረግ የለባትም፣ ገንዘቡ ይቅር፣ ትውልድን ማዳን አለብን፣ ትውልድን ከዚህ ነቀርሳ ከዚህ በሽታ መታደግ አለብን ብለው እንቅስቃሴ ጀመሩ። የተለያየ ሚዲያ ላይ ጩኸታቸውን ማሰማት ጀመሩ። እነሱ ብቻ አይደሉም፣ የተለያዩ ዕቅበተ እምነት ላይ የሚሰሩ ወገኖች በአንድም በሌላም በተለያየ ቦታ ላይ መጽሐፍ ይሄ ነውር እንደሆነ ተጽዕኖ ማድረግ ሲጀምሩ እነዚህ መሪዎች ጥያቄው ስለገባ መሪነታቸው ሳይወዱ በግዳቸው ግንኙነት እንደማያደርጉ ቃል ገቡ። ይበል የሚያሰኝ ቃል ኪዳን የገቡት የመካነ ኢየሱስ ቤተክርስቲያን መሪዎች ናቸው። በአደባባይ እንዳጠፉ ንስሐ ገቡ። በመግለጫ በአቋም መግለጫ ደረጃ መግለጫ አውጥተው ይህንን ነገር እንደሚጸየፉ ኦፊሻሊ ከእንደዚህ አይነት ህብረት ጋር ግንኙነት እንደሌላቸው እንዳቋረጡ አሳወቁ። ቤተክርስቲያን አረፈች። የመሰረተ ክርስቶስ ቤተክርስቲያንም ተመሳሳይ ድርጊት ያደርጋሉ ተብሎ ሲጠበቅ ይሄንን ጽዩፍ ድርጊት ቤተክርስቲያን ማድረግ የለባትም ብለው የተናገሩትን እነ ዶክተር ስዩም አንቶኒዮስን ከቤተክርስቲያን አባልነት መሰረዝ ነው የያዙት። መሪዎቿ ምን ድንዛዜ እንደነካቸው የትኛው ጨለማ ግራቸውንና አይምሯቸውን ልባቸውን እንዳጨለመባቸው አናቅም። ነገር ግን በፍጹም እንደ ኢትዮጵያዊ በክርስቶስ ኢየሱስ እንዳመነ እንዳንድ ክርስቲያን ያደረጋችሁ ድርጊት ሊሸለሙ የሚገባቸውን ሊበረታቱ ዕውቅና ሊሰጧቸው የሚገባቸውን እንደ ጀግና ልትቆጥሯቸው የሚገባችሁን ሰዎቻችሁን ነው ከቤተ ክርስቲያን አባልነት የሰረዛችሁት። በጣም ብዙ ነውረኛ አመጽ ውስጥ የሚመላለሱ የሚታወቅ የተገለጠ ነውርና ኃጢአት ያለባቸው አገልጋዮች በኢትዮጵያ አብያተ ክርስቲያናት ህብረት ስር በዝማሬም በስብከት ውስጥም እያገለገሉ ባለበት በዚህ ሁኔታ ላይ ግብረ ሰዶምን ትውልድን የሚያጠፋ ህዝብን የሚያቀነጭር ሞራልን የሚገኝ ጽዩፍ ነገር ከእግዚአብሔር ቃል ጋር የሚጣላ ነውር መሆኑን የተናገሩ ግለሰቦች ሊሸለሙ ነው እንጂ የሚገባቸው ከቤተ ክርስቲያን አባልነት ሊሰርዟቸው አይገባም። ይልቁንም ከቤተ ክርስቲያን አባልነት ሊሰርዟቸው የሚገባቸው በጉያ ያቀፋቸው በአመጽ እጃቸውን ክንዳቸውን ያበረቱ ብዙ ነቢያት፣ ሐዋርያት፣ አስተማሪ ፓስተር ነን የሚሉ ግለሰቦችን ሰብስባችሁ ስታበቁ ነውር ያሉ ሰዎችን ከቤተ ክርስቲያን አባልነት መሰረዛችሁ ነውር ነውና የመሰረተ ክርስቶስ ቤተ ክርስቲያን ይህንን መልእክት ድንገት ከደረሳችሁ መሪዎች አባላት ከደረሳችሁ ከነ ስዩም አንቶኒዮስ ከነ ዶክተር ጋር አብራችሁ እንድትቆሙና ቤተ ክርስቲያኗ በመሪዎቿ በኩል የወሰነችው ውሳኔ ልክ አለመሆኑን እንድትገልጹ ነው ይህን ቪዲዮ የሰራሁት። ሰላም ሁኑ።